Yo family አንድ ነገር ላሳያችሁ ዋው ሆርሙዝ ያልኳችሁ ወሽመጥ እዚህ ጋር ነው የሚገኘው የዩኤኢ ኤሚሬት አይዲ ካላችሁ ወደ ዩሮፕ ቀላሉ መንገድ አሁን ያለነው ስትሬት ሆርሙዝ ይባላል ኢራንን የሚያዋስናት ዩኤኢ እና ኦማንን የሚያዋስናት ድንበር የምታዩት አጅማን ሆቴል ይባላል አፎርድ ያደርጋችኋል ያልኳችሁ ዩኤኢ ከኢራን ጋር የሚያዋስናት የሆርሙዝ ወሽመጥ አጠገብ በኩል ነው የምንገኘው ዛሬ እንግዲህ አብረን እንውላለን በጣም ንፋስ አለ ወይዘሩም ደስ ይላል ባይዘዌ ሙቀት ገብቷል ሙቀት የሚገባ ግን እንደ አምናው አይደለም አየሩ ይቀዘቅዛል ደስ ይላል ብቻ እና አብረን ወክ እናደርጋለን እንዞራለን በዙረታችን መሀል ደግሞ የሚገርም ኢንፎርሜሽን እነግራችኋለሁ አብራችሁን እስከ መጨረሻው ቆዩ ቀላሉ መንገድ ከዩኤኢ ወደ ዩሮፕ እንዴት መሄድ ይቻላል በቪዚት የሚለው ነው አብራችሁን እስከ መጨረሻው ቆዩ መጨረሻ ላይም ጊቫዌ ይኖረናል በጣም የሚሞቀው አምና እንደዛ አይሞቅም ነበረ አሁን ላይ በጣም ሙቀቱ ጨምሯል በጣም ነው የሚሞቀው አሁን ላይ ኢቭን ሰዓቱ ኦልሞስት 6 ሰዓት ሆኗል በኢትዮጵያ ሰዓት አቆጣጠር 12 ሰዓት ማለት ነው እንደዛም ሆኖ ግን ከአምና አሁን ይሻላል ማለት ለመናገር to be honest አሁን ይሻላል አምና በዚህ ሰዓት ሙቀት አይታሰብም በጣም ነበረ ሙቀቱ ያለው አሁን ላይ ራሱ በቃ እናንተ ሰምታችኋል እና ከዩኤኢ ዩሮፕ ያልኳቸውንም አዲስ ኢንፎርሜሽን እና መረጃ አሁን የምንሄድበት ቦታ የሚገርም ነው እዛ ማሳያችሁ ይሆናል ባይዘዌ በቃ እንደዚህ የሆነ አድቬንቸር ነገር ነበር የሚመችኝ ያው እዚህ ሀገር ላይ ደግሞ እንደዚህ አይነት ነገር ማሰብ ህልም ነው የለም ታውቃላችሁ ዴዘርት ነው በረሃ ስለሆነ ብዙም ግሪን የሆነ ነገር አታገኙ ቢሆንም ግን ያው ላይክ ቢች ዳር ውሃ ዳር ምናምን ሄዳችሁ አሪፍ ጊዜ ጸጥታ የሰፈነበት ቦታ ምናምን ጊዜ ማሳለፍ ትችላላችሁ አሁን መወስዳችሁ ወደዛ ነው ጋይስ ፀሐዩም ቢበረታ ሙቀቱም እንደዛው ከእናንተ ጋር ነኝ ኔቨር ጊቭ አፕ ባይዘዌ እዚህ አካባቢ ሁሌ መጣ ነበረ በጣም የሚያምር ቦታ ነው ይሄ የምታዩት ሆቴል ነው የቱሪስቶች አሁን ላይ እንደምታውቁት በተፈጠረው ግጭት ጦርነት ቱሪስት ብዙም እየመጣ አልነበረም ይሄ መንገድ የእግረኛ መንገድ በቱሪስት የተጨናነቀ ነበረ አሁን ላይ ግን እንደምታዩት ቱሪስት ብዙም አይመጣም የለም ማለት ይቻላል አሁን ከፊት ለፊታችን የምታዩቸው የኛው ኢትዮጵያውያን ናቸው እዛ ጋር ከታያችሁ አላውቅም በጣም ላይክ ቱሪስቶች አይደሉም እዚህ አካባቢ የሚኖሩ ዜጎች ናቸው በረፍታቸው ሰዓት መጥተው የሚዝናኑበት ጊዜ የሚያሳልፉበት ቦታ ነው በጣም ሰፊ ነው አሁን እንደዚህ አልነበረም ይሄ ከዚህ ጀምሮ ነው ከዚህ ጀምሮ ሳይሆን በጣም ሰፊ ነው በረፍታቸው ሰዓት የሚዝናኑበት ቦታ ነው ይሄ ሙሉ ዴዘርት ነው አጠገቡ ውሃ አለ ያው ገባ ብዬ ያሳያችኋለሁ የው ፋሚሊ አንድ ነገር ላሳያችሁ ዋው በኢየሱስ በጣም ነው በቃ ደስ የሚለው ላይክ ናቹራል የመሰለ ነገር የለም ያው ሰንሴቷን ላሳያችሁ ብዬ አላጓጓችሁም በቃ አለ አይደል ደስ ነው የምታምሩበት እንደምታዩት ሰንሴቷም እየገባች ነው ሰዓቱን ወደ 7 ሰዓት እየሄደ ነው ኦልሞስት አሁን 6 ሰዓት ለ7:20 ጉዳይ ነው በኢትዮጵያ ሰዓት አቆጣጠር 1 ሰዓት ሊሆን 20 ጉዳይ ማለት ነው ከዩኤኢ ወደ ዩሮፕ ኮምፕሊኬትድ አድርገን እናስበውለን ግን እንደምታስቡት አይደለም ጉዳዩን ዘርዘር አድርገን በሚገባችሁ መንገድ አስረዳችኋለሁ ቀጣይ ቪዲዮም እንዲሰራላችሁ በዚህ ጉዳይ ከፈለጋችሁ ኮሜንት ላይ አሳውቁኝ ጋይስ ዮ ፋሚሊ አብረን ዛሬ የምንከታተለው ይሆናል የዩኤኢ ኤሚሬት አይዲ ካላችሁ ወደ ዩሮፕ ቀላሉ መንገድ አብረን ምን ይሆናል ቀደም እንዳልኳችሁ
ከዩኤ ወደ ዩሮፕ እንዴት በቀላሉ መንገድ መሄድ ይቻላል የሚለውን ጉዳይ አብረን የምናነሳው ምናየው ይሆናል። መጀመሪያ ግን ይህን ጉዳይ ከማንሳታችን በፊት ብዙዎቻችን ዩሮፕ ስንባል ልባችን ወዲያው የሚሸፍተው እሱ ምንድነው? ሁላችን መቀየር መለወጥ እንፈልጋለን፣ ካለንበት የተሻለ ህይወት እንፈልጋለን። ያ ነው። ግን ሁሉም ነገር በችኮላ አይሆንም። ነገሮች መመርመርና ማጣራት የመሰለ ነገር የለም። ጊዜያችሁንም ብራችሁንም እንዳትበሉ ትክክለኛውን ነገር ምነግራችሁ ሼር ማድረጋችሁ ይሆናል። ቪዲዮ እስከ መጨረሻው ተከታተሉት። ብዙ ኤጀንሲዎች 100% እንልካቸዋለን ወደ ዩሮፕ ቪዛ 100% ታገኛላችሁ፣ አፕሩቫል ሬታችሁ ከፍ ያለ ነው ቢሏችሁ ብትሰሙ ይህን ነገር ልባችሁን እንዳትሰጡ። ምንድነው ጋይስ አሁን ላይ ወደ ዩሮፕ ለመሄድ መንገዱ ቀላል ነው ያልኳችሁ ምንድነው የዩኤ አይዲ ኤሚሬት አይዲ ያላችሁ ብቻ ወደ ዩሮፕ መሄድ ትችላላችሁ ማለት ሳይሆን ዶክመንት ያስፈልጋቸዋል። እነሱ ዶክመንት ምንድናቸው? መጀመሪያ ባንክ ስቴትመንት ያስፈልጋቸዋል። ባንክ ስቴትመንት ማለት ሳላሪ አካውንት፣ ማንኛውም ሰው በፍሪላንስ ይሆናል፣ ቪዛም ገዝቶ ሊሆን ይችላል፣ በካምፓኒ የምትሰሩ ልትሆኑ ትችላላችሁ። ስቴትመንት አላችሁ። የሚያሰራችሁ ካምፓኒ ደሞዝ ሲከፍላችሁ በባንክ ነው። ያ ስቴትመንት ሳላሪ ስቴትመንት ይባላል። እሱ ሳላሪ ስቴትመንት አላችሁ ማለት ለዚህ ፕሮሰስ በጣም ቀላሉና ወሳኙ መንገድ ይሆናል ማለት ነው። በተጨማሪ ደግሞ የግል አካውንት ካላችሁ፣ ሴቪንግ አካውንት ካላችሁ እሱም በጣም ዶክመንታችሁን ስትሮንግ ያደርገዋል። ከዛ ውጪ ምንድነው ሙሉ ለሙሉ እኛ እናዘጋጅላችኋለን፣ የምትሄዱትን መንገድ እናመቻቻለን፣ አለምንም ስጋት 100% ቪዛችሁ እጃችሁ ይገባል የሚሉ ኤጀንሲዎች ካሉ ከነሱ ራሳችሁን በሚገባ ጠብቁ። ምክንያቱም 100% የሚባል ነገር የለም። የዩሮፕ የትኛውም ዩሮፕ 20 ምናምን አገር ላይ የትኛውም ዩሮፕ ፕሮሰስ ላይ 100% የሚባል ነገር የለም። ምክንያቱም ምንድነው እንዳልኳችሁ ዶክመንት ያስፈልጋቸዋል። ሌላ ደግሞ ኤንኦሲ ማለት የሚያሰራችሁ ካምፓኒ ወይም ድርጅት ሊሆን ይችላል። የድጋፍ ደብዳቤ ለምትሄዱበት ጉዞ ስፖንሰር ሳይሆን ፍቃድ እንደሰጣችሁ ለ5 ቀን ሊሆን ይችላል፣ ለ8 ቀን ፈርስት ቪዚት ከሆነ የሚመከረው ሪኮመንድ የሚደረገው 8 ቀን ነው ወይ 5 ቀን። ለ5 ቀን ፈቅጄለታለሁ ዩሮፕ እዚህ የምትሄዱበት የመረጣችሁበት ዩሮፕ ሀገር ፈቅጄለታለሁ እንዲሄድ ብሎ ኤንኦሲ ስታምፕ ያለው ማተብ ያለው ደብዳቤ በነፃ ነው። እሱ ቀላል ነው። ይሄን ነገር ወረቀት ለማዘጋጀት ካምፓኒያችሁ ምንም አይነት የሚከፍለው ክፍያ የለም። እናንተ የምትከፍሉት ክፍያ የለም። ይሄን ኤንኦሲ ለማዘጋጀት ይሄን ኤንኦሲ አገኛችሁ ማለት በጣም ነገሮችን ያቀለዋል ማለት ነው። የዩኤኢ ሬዚደንስ አይዲ ቢኖራችሁም የኢትዮጵያ ናሽናሊቲ ፓስፖርት ስለያዛችሁ ብቻ ፕሮፋይላችሁ እንኳን ስትሮንግ ቢሆን ዶክመንታችሁ ስትሮንግ ቢሆን የኢትዮጵያ ፓስፖርት ብቻ ስለያዛችሁ ኦርዲነሪ ነው። ምን ማለት ነው? መደበኛ ፓስፖርት ነው የሚባለው የኛ ፓስፖርት። ምክንያቱም የኢትዮጵያ ፓስፖርት መደበኛ በጣም ዝቅተኛ ፓስፖርት ተብሎ ነው ስታተስ ላይ ያለው ማለት ነው። እና ጋይስ ፓስፖርታችን ምንም ያህል እንኳን ኦርዲነሪ ቢሆን ያላችሁ ፕሮፋይል ወሳኝነት አለው። ሌላ አማራጭ ደግሞ ይሄን ስራም እኛ እየሰራን እንገኛለን። ምን ማለት ነው? ይሄ ሙሉ ለሙሉ ቪዛችሁን ታገኛላችሁ ማለት አይደለም። ያልኳችሁን ዶክመንት የምታዘጋጁ ከሆነ ኤንኦሲ፣ ሬሲደንስ አይዲ እና ፓስፖርት እጃችሁ ላይ ካለ ኤንኦሲ እና ባንክ ስቴትመንት ሳላሪ ስቴትመንት እጃችሁ ላይ ካለ ይህን ነገር ማግኘት የምችሉ ከሆነ ዶክመንታችሁን አሪፍ አድርገን ስትሮንግ አድርገን ይህን ፕሮሰስ ጀምረን ለብዙ ሰዎች እየሞላን እንገኛለን። ኮመንት ላይ ስልክ ቁጥራችን እናስቀምጥላችኋለን። መግታችሁ ቪዚት የምታደርጉ ከሆነ ኦፊሳችን ቪዚት ማድረግ ትችላላችሁ። መምጣት ያልቻላችሁ ደግሞ ዋትሳፕ ቁጥራችን ኮመንት ላይ ያስቀምጥላችኋለሁ። በዋትሳፕ ያልተረዳችሁት ወይ ግልጽ ያልሆነላችሁ ነገር ካለ ግልጽ እንዲሆንላችሁ ያላችሁን ሀሳብ በዋትሳፓችን መጠየቅ ትችላላችሁ። እንዳልኳችሁ ዩሮፕ ለመሄድ ሁሉም ነገር ኮምፕሊኬትድ አይደለም። ላይክ እና ሰብስክራይብ እንዳይረሳ። ቤተሰብ አብረን እንደግ። አንድ ሰብስክራይብ ለኔ አፕሪሺየት ነው፣ እየበረታውና የተሻሉ ነገሮች እንድሰራ ያግዘኛል። ፋሚሊ በጣም አመሰግናለሁ እስከ መጨረሻ ቪዲዮን ስለተከታተላችሁ። ቀሪውን ደግሞ ቭሎጌን አንድ የሚገርም ቦታ አሳያችኋለሁ። ሌትስ ጎ ጋይስ እንግዲህ እዚህ ደርሰናል። ሰዓቱም እየሄደ ነው፣ እየጨለመ ነው። ላይት ስላልያዝኩኝ እንግዲህ ላይት ስላልያዝኩ አይ ዶንት ኖ እንዴት እንደሚታያችሁ። ካሜራውን ገለብጠውና አብረን ቼክ እናደርጋለን። ያለውበት ቦታ በጣም የሚገርም ነው፣ ደስ ይላል። በቃ ብዙ ሰዎች አሉ። በፊት እንደዚህ አልነበረም። አሁን ላይ ግን በጣም ብዙ ይመጣል። አይ ዶንት ኖ ሰው ስራ የለው ማለት ነው እንዴ?
በቃ በፊት ምንም የለም ነበረ። በቃ ጭር ያለ ቦታ ነበር። አሁን ግን በቃ ሰው በፀሐይ ራሱ በዛ ሙቀት ይመጣል። እዚህ ሀገር እንደምታውቁት በጣም ሙቀት አለ። አሁን በጋውም ስለገባ 40 ድረስ 38 39 40 ድረስ ይሄዳል ሙቀቱ። በዚህ ሙቀት ግን እዚህ ብትመጡ ሰው አታጡም። በጣም ሰፊ ስለሆነ ትልቅ ስለሆነ ያው ግርግር የሚወደው ይደባለቃል ማለት ነው። ጸጥ ያለ ነገር የሚወድ ደግሞ እኔ ያለሁበት ቦታውን ሰው አይበዛም። ኢቭን በጣም የዛሬ ወር 2 ወር ምንም ሰው የለም ነበር። አሁን ነው በቃ ሰው መምጣት የጀመረው ራሱ ማለት ነው። አሁን ያለንበት ቦታ ቀላል ነገር አይደለም። እናንተ ደጋግማችሁ በዜና የምትሰሙት ጦርነቱን በዜና ስትሰሙ፣ እኛ ግን ላይቭ እየተከታተልን ያለንበት ቦታ ላይ እንገኛለን። አሁን ላይ ጦርነቱ በድርድር ቢቆሙም ነገሮች ግን አሁን ላይ ክፍት የሆኑ አይመስልም። አንዳንድ መርከቦች ይታያቸው አይታያቸው አላውቅም። እዛ ጋር እንደምታዩት አንድ መርከብ 1 2 3 መርከብ ይታየኛል። ጨለም ሲል ደግሞ በጣም ብዙ ያው ላይት መብራት ስለሚጠቀሙ ብዙ መርከቦች ይታያሉ። አሁን ላይ ግን ብዙም ስላልጨለመ አይታይም። እዛ ጋር ካያችሁ 1-3 መርከብ ቀረብ ያለበት ቦታ አለ። ይሄ ምንድነው? ወሽመጡ ጋር ያለነው ወሽመጡ ማለት እና አሁን ያለነው ስትሬት ሆርሙዝ ይባላል። ኢራንን የሚያዋስናት ዩኤኢ እና ኦማንን የሚያዋስናት ድንበር ወሽመጥ የሆርሙዙ ዘጋኖ ከፈት ነው የሚሉት እናንተ በዜና በሰበር ዜና የምትከታተሉት። እኛ ግን ላይቭ ቁጭ ብለን ቦታው ድረስ እየሄድን ደግሞ መርከቦችን እየጎበኘናቸው የነበረበት ቦታ ነው። እንግዲህ ፋሚሊ እንደምታዩት አሁን ላይ የዛ ሰዓትም እንግዲህ ጦርነትም ቢሆን ሰው መምጣት አላቆምም ሲተኮስ። እዚህ ሀገር ላይ በጣም ስትሪክት ስለሆነ ቪዲዮ እና ፎቶ መፖሰት ኢቭን ከሀገር እስከ ማባረር እስከ እስርና እስከ ገንዘብ ቅጣት አለው። እንደምታውቁት ዩኤኢ ህጎቿ በጣም ስትሮንግ ነው። አሁን እንደምታዩቸው በጣም ብዙ ሰው አለ። ወይዘሩም በጣም ደስ ይላል። ማታ ላይ ይቀዘቅዛል። እዚህ መተው ነው ብዛት የሚዝናኑት። ፐብሊክ ነው፣ ምንም አይነት ኢንትራንስ የለውም። አሪፍ ጊዜ ማሳለፍ ትችላላችሁ። እሱም ማድረግ ትችላላችሁ። በጣም አሪፍ ቦታ ነው። እንደ ካፕል የሆናችሁ ደግሞ ያበደ ነው። በቃ አይደል? ብዙ ኢትዮጵያኖች አሉ አሁን ላይ ላይክ እስካሁን አላየሁም፣ ግን እዛ ጋር ብርጁ ላይ ወተን ደግሞ እናየውናል። ጋይስ እንግዲህ እዚህ ጋር ወተን እናየዋለን ማለት ነው። የምታዩት አጅማን ሆቴል ነው የሚባለው። አፎርድ ያደርጋችኋል ያልኳችሁ መታችሁ ስትጎበኙ ይሄን ሳታዩት እንዳታልፉ ያልኳችሁ። ፊት ለፊቱ ይሄን ያለው በጣም ትልቅ ነው። ፕራይቬት ቢች አለው እና እንደምታዩት ጋይስ ፒፕሉ እዚህ እየመጣ ነው። ልቃስ የሚለው ደስ ይላል። ብቻ ውሃው በጣም ሞልቷል መሰለኝ፣ እንደ ማዕበል ነገር አለ። እዚህ ጋር ሆርሙዝ ያልኳችሁ ወሽመጥ እዚህ ጋር ነው የሚገኘው። በጣም ቅርብ ነው። ዩኤኢ ከኢራን ጋር የሚያዋስናት የሆርሙዝ ወሽመጥ አጠገብ በኩል ነው የምንገኘው። ሌላው ደግሞ እዚህ ጋር ስትመጡ ደስ የሚላችሁ ነገር አሳ ሲያጠምዱ ታያላችሁ። ላይ ባህር ዳርና ሐዋሳ ምናምን የሚመስለው ግን ባይዘዊ ይሄን ያህል ለፍተው በቃ አይደለ አምሽተው የሚይዙት አሳ በጣም የሚያስቃችሁ የሆነ መንጋጋች ውስጥ የሚቀር አሳ ነው የሚይዙት። በጣም ትንሽ አሳ ነው የሚያሰግሩት፣ ግን እንደዛም ሆኖ በቃ በጣም ብዙ ነው የሚያጠምዱት። የሆነ ሰዓት መጥቼ አይቼ በጣም ነው የገረመኝ። የሚያጠምዱት አሳና ሰዓት የሚጠቀሙት ሰዓት ጽናታቸው ያስደንቃቸዋል።